ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። ኧረ በል ባሻ ደህናዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድን ነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች ያዛል። አንተ ይሄ ነገር ያጦዛል እኮ። ምንድን ነው እኮ? ሞክረን ነው ያዘው። እንሞክረው እስቲ። ሻምጣው እሺ። አየኛ ሰው ያጦዛል አላለም እንዴ? የታል ሊጦስኩት? እኔ የታል ጦስኩ? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው አንተ? ጭራሽ ለኔ መልስት መስጠት ጀመርክ? ምን አለ አንተ ከሞል በሻና። አረ እዚህ ጋር ነኝ። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተው ማዬ፣ ቆይተው ማዬ፣ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ እንዴ? ውሃውን በማስታጠብ ያቀርተው ነው? ሄሎ አትበጥ፣ ዝም ብለህ ታጠብ። ያዢ ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን፣ አሁን ገልጠተኛ። አንተ ውሻ ብርድ ልብሱን ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። እኔ እኮ ጥፊ ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሾ ሊሾ ናላሽት በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አትሻልች። ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ። የመጀመሪያ ልጅ ነው። እንዴት ነው የሚያደርገው? አስተጫዋቾች ስም ይጠራል ካላወቅ እንክሪክ ማሽን ሳንፈልግ እኮ ቲፎዞ አረገን። ዶክተር በእናትህ ላሊጋ ዲዚልስ ቡንደስሊጋ ከዝ ማንቸስተር በረኛ ያው ዶክ ማንቸስተር ማን መልሽ አድራን ማሪኖ ተካሽ አንተ መልሰው ምንድነው? እኔ እኮ አይቻላ ማንቸስተር በረኛ ድሮግባ ዘቢባ ኦላና ብራቮ ዶክተር ኦናና ደረስክልና። በኤችዲ የሰራሁት በስፖርትና ጤና ሳይንስ ኢሚግሬሽን። አስቶን ቪላ ረዳት አሰልጣኝ። አስቶን ቪላ እናታ ፈርተብላ አብደላ የበላነውም ብላ ፒኤችዲን ተጠቀም። አስቶን ቪላ ነው አልካ። ማንዴላ ቀስ በላ። እሺ አረ መላ አረ ቢያንስ ረፍት እንውጣ። አረ ረፍት። አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። ኧረ እባክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ። ምንም ችግር የለም እኮ ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ፣ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል? እንዴ አንተ አልሰማህም እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ? እንጂ በጊዜ አገባም። እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን እሺ ለምን እንደዚህ ነው? እኔ ነው እንደ ዘጉበት ዘነዘኑ እዚህ ያለው አይደል? አለ ዘነዘኑ ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትሆን 2 ቀንም 3 ቀንም ምን ቆይባት
ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሃል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንስቼ ሰው ብመታስሽ እንዴት አይነት ነገር ነው? ዕቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር።